ሐዲሳችሁን በአማርኛ አስተርጉሙ። እኛ እኮ ተቸገርን ወንዶ ጉዶች። እሺ አነስ እንደዘገበው ነቢዩ እንዲህ ብለዋል፣ አማኝ በጀነት ውስጥ ለግብረ ስጋ ግንኙነት የዚህና የዚያን ያህል ጥንካሬ ይሰጠዋል። ሰሃቦችም የአላህ መልእክተኛው ይህን ማድረግ ይቻላልን አሉ። እሳቸውም 100 ሰው ጥንካሬ ይሰጠዋል። የስንት ሰው? 100 ሰው ጥንካሬ። ይሄንን ነገር ኢብኑ ከሲር ያው ታላቁ ሙፈሲራችሁ የምትከተሉት ማለት ነው ራሱ ይሄንን ሐዲስ ደግሞት ነበረ። ምን ብሎ ደግሞት ነበር መሰላችሁ? ኢን ፓራዳይዝ ዘ ቢሊቨር ዊል ቢ ጊቨን ሰች ኤንድ ሰች ስትሬንግዝ ፎር ዊሜን፣ አማኞች በገነት ለሴቶች ይሄን ያህልና የዛን ያህል የሚሆን ጥንካሬ ይሰጣቸዋል አሉ። አነስ ሴድ አይ አስክድ አላህስ ሜሴንጀር ዊል ዋን ኤብል ቱ ዱ ዛት፣ ያንን ሰው ማድረግ ይችላልን ብሎ አነስ ሙሐመድን ይጠይቀዋል። ሂ ዊል ቢ ጊቨን ዘ ስትሬንግዝ ኦፍ 100 ሜን፣ የ100 ሰው ጉልበት ይሰጠዋል። የስንት ሰው? የ100 ሰው ጉልበት። ከዛ አጠበራኒ ሊከርድ ዛት፣ አጠበራኒ ደግሞ እንደዘገበው አቡ ሁሬራ ሲሄድ አቡ ሁሬራ እንደተናገረው ሜሴንጀር ኦፍ አላህ ወዝ አስክድ ኦ ሜሴንጀር ኦፍ አላህ ዊል ዊ ሃቭ ሴክሹዋል ኢንተርኮርስ፣ የአላህ መልእክተኛ ሆይ እኛ በገነት ከሚስቶቻችን ጋር ወሲብ እናደርጋለን ብለው ጠይቀውታል። ማን የጠየቀው? አቡ ሁሬራ። ሙሐመድም ብሎ መለሰ ሂ ሴድ the man will be able to have sexual intercourse with 100 virgin in one day። አዎ ታረጋላችሁ እናንተ በገነት በአንድ ቀን 100 ድንግሎችን ወሲብ ታደርጋላችሁ ብሎ መለሰላችሁ። ኦኬ ያ ፎይ አይ ቲንክ ተቋርጧል መሰለኝ አይደል? ኦኬ በጣም እያስቸገረኝ ነው። ቀጥሉ። አንድ የአቧይደርን ቀንጨብ አድርገን እናስደምጣቸው ከሰራሁት ላይ። ወይንም ደግሞ ሌሎች ሌላ ካለ ወይም አንተበት ቆይ ሌላ አስደምጣቸዋለሁ። ችግር የለውም። ምንም አያውቁትም እንግዲህ ምንም አያውቁትም ማለት ነው አለው ይመስለኛል። ባለው ሰማኝ እንድናውቀው የአቡ ሃይደርን አሰማንና እንመን እስቲ። ችግር የለውም። ማመን አይደለም። አዎ ያንዴ አንቺ ፕሮፋይልሽ ተጽዕኖ አድርጎብሻል። ጭንቅላትሽን ለመጠቀም ሞክሪ። የ6ኛ ክፍል ካለፍሽ አንዳንዴ የምንከተላቸውን ሰዎች መለየት አለብን። ዳም ስቱፒድ የሆኑ ሰዎችን ዝም ብለን የምንከተል ከሆነ አስቸጋሪ ነው። ግን ምንድነው እሱ ይሄ ፍርዱን ለስር ላለ ኦዲየንስ ነው የምተወው። ከስር ያሏችሁ ከምን አይነት መንፈስ ጋር እንደምንታገል በደንብ ስለምትረዱ ይገባችኋል ብዬ አስባለሁ። ቀጥል። እኛ ሰውንን አንዴ ይሄንን እኚህ ሼክ ደግሞ የሚሉትን አዳምጡ። አንዴ አሁን የተናገርነው ይደግሙታል። ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ እድሜዋ የተከዓቡ ሰድየይሃ ጡትዋ የሆነ ቅርጽ ያመጣል። አይ የስተዲሩ መዓ እርቲፋዒ፣ ጡቷ በገነት ያለችው ምንድነው? ክብ የሆነ ቅርጽ ያለው ነው። እንዴት አይነት እንደሆነ ደግሞ ይናገራል። ጡቷ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋሕና ብርቱካን የሚመስለው ነው ይላል። ጥሩ የሚመስል ብርቱካን ልክ ወደ ውጭ ወጣ ያለ ከበብ ያለ እንደ ብርቱካን አይነት ድቡልቡል አይነት ጡት አላት ሴት በጀነት። ጡታጉ ጅማዎች የሚለው እኮ ነው። ጡታጉ ጅማዎች የሚለው ቁርአኑን እኮ ወንዶቹ ጃሌሌን ደግሞ በእያንዳንዱ እየገባ እንትና የሚለዋል አይማሽሽም ድንግልናቸውንም ቢወስድ ወዲያውኑ ይመለሳል ይላል። እናሳያቸዋል ስላለ ተፍሲሩም ያለ ነዋሂድ ያዕኑን ነገረዶችና ብክር ስለሆኑ ዑሩበን አጥራባ አይ ፊ ስን ዋሒዳ፣ ሁሉም የአንድ እድሜ አንድ አይነት መልክ ያላቸው ጡታቸው ከዋዒድ ማለት እንዳልኳችሁ እንደ ቱፋሕ ሆኖ ትልቅ ያልሆነ ትንሽ ያልሆነ ቆዳ ያልሆነ በጣም የሚያምር ጡት ያላቸው አላህ እንደዚህ ትንሽ ያልሆነ ትልቅ ያልሆነ ትንሽ ያልሆነ ትልቅ ያልሆነ የምታሰማን ምንድን ነው የምታሰማን? አዳምጥ። ቁርአንህ ነው ባይዜ ሱራ 78:33 ላይ ክፈተው ክርስቲያን። ጡታጉ ጅማዎች የሚላቸውን እያብራራ ነው። ቁርአንህ ነው። ከበደ አይደለ? እኩል የሆኑ ቢሆን እንኳን አይከብደኝም። አዳም ተስፋም ታደርጋት ነው። ሳይድ ሚታርጊ 78:33
ጡታ ጉችማዎች እኩል የሆኑ ጡታቸው ማይሟሽሽ ታሽቶ ማይሟሽሽ ነው የሚለው። ከዛ ድንግልናቸውን ያፈርሳል፣ ወዲያውኑ ይመለሳል። እኩያዎች የሆኑ ጡታቸው ጉችማ የሆኑ የተሞሉ ብርጭቆዎች በአታክልቶች ውስጥ የሚያገኙት ማለት ነው። አታክልት ያገኛሉ፣ እኩያ የሆኑ ሴቶችን ያገኛሉ። ጡታቸው ጉች ያሉ ጠጣር ሆነ። ይህ ባይዞ ያሉሉ ነው እንደ የሆነ ድንጋይ ነገር እኮ ነው የሚሆነው ማለት ነው። ጡታ ጉችማ የሚለውን በቃ ማይፈርጥ ማይሟሽሽ የሆነ ድቡልቡል ነገር ድንጋይ አታሽም። እንደዚህ ያሉሉ ነገር ዝም ብለህ ድንጋይ አታሽም። ምንድን ነው የሚያስደስተው? ማይሟሽሽ እኩል የሆኑ ድንጋይ ጡቶች ማይሟሽሹ ጠንካራ። እሺ ስማኝ አንዴ ይቺን ቪዲዮን ጨርሳትና አንዴ ይቺን ላይ ያኔ ሆድህ ላይ ደረትህ ላይ ለጥ ብለህ ስትተኛ ወከእሰን ቢሃቃ ይቺ ምኗ ይቺ ጡታ ጉቻማዋ ደረታችሁ ላይ ለጥ ብላ ስትተኛ ይላል። ታዲያ ቆረቁረኛላ የሆነ ቆይና አዳምጦሽ ያኺ ቁርአን ስንቀራው ወላሂ 50 ዓመት እድሜው ይሄ ነገር ምንም አያውቀውም። ያ አዳምጡ። ምን አለ ይሄ ሰውዬ? ይሄንን ቁርአን ስንቀራው 50 ዓመት ሙሉ ምንም አናውቀውም። ሜቢ አሁን እዚህ ውስጥ ያላችሁ ሙስሊሞች ማለት ነው እንግዲህ በ30ዎቹ በ20ዎቹ ምናምን ያላችሁ ትመስሉኛላችሁ። አታውቁትም። አዎ አይደለም እናንተ ይቀርና 50 ዓመት እንኳን ሙስሊሞች ሆነው ይሄን ነገር አያውቁትም ማለት። ይሄን ነገርማ ካስተማራችሁ በነጋታው ከእስልምና ውልቅ ብላችሁ ትወጣላችሁ። ወከእሰን ቢሃቃ እዚህ ላይ ልጅቷ ለኛ የምናወራ አረ ፕሊስ አንዴ ቆይ ተረጋጉ። ወላሂ 50 ዓመት እድሜው ይሄ ነገር ምንም አያውቀውም። ወከእሰን ቢሃቃ ናም እዚህ ላይ ልጅቷ እቅፍ አድርገህ እቅፈህ ላይ ታቅፋትና ከዛ መላኢካዎቹ እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና እውነት ነው። ምንድን ነው እናንተ እነዚህን ሴቶች እቅፍ አድርጋችሁ ደረታችሁ ላይ ይዛችሁ ከዛ በኋላ መላእክቶች ደግሞ እናንተን ለማስተናገድ ምን ይዘው ይመጣሉ ማለት ነው? መጠጥ ይዘው ይመጣሉ፣ ጠጅ ይዘው ይመጣሉ፣ ወተት ይዘው ይመጣሉ፣ ውሃ ይዘው ይመጣሉ። እነዚህን ደረታችሁ ላይ ለጥ አድርጋችሁ አስቀምጣችሁ ዛሬ ብዙ ሰው ሻዳ ይዛል። ዛሬ ብዙ ሰው ይሄ ተወስውሶ ዛሬ ሁሉም ስለናል ነው። ያ በእኔም አይጀመርም ጭራሽ። እዚህ ቤት መጡ የከፈረ የክርስቲያኑ ያ እንዴ እንጨርሳትና ትንሽ አንድ ደቂቃ በቃ ማክሲመም እጅ ላይ ሴት ታቅፋለች። በዚህ ደግሞ ወተትና ኸምር መጣ። ከእሰን ማለት ኸምር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸምር። አላሁ አክበር። ወንዶች ምርቃና አልመጣም እንዴ? ምርቃና አልመጣም እንዴ ያለው? ምርቃና መምጣት አለበት እንጂ። አላሁ አክበር። ወንዶች ምርቃና አልመጣም እንዴ? ወላሂ ምርቃና መምጣት አለበት እንጂ። እኔ እኮ የፈራሁት ይሄን ነው። ልጨምርላችሁ? ምርቃናው አልመጣም እንዴ? ምርቃናችሁ መምጣት አለበት። ወንዶች መወስወስ አለባችሁ። ይህን የመሰለ ተነግረው ገነት ለመግባት አይመን ቃል ይህን የመሰለ ነው ትታችሁ የመጣችሁት። ፍቅር እንኳን አንቺ ምንም እድል አልነበረሽም። እንኳንም በደህና ወጣሽ። ገላግሎኛል። ይሄ ምንድን ነው? ይሄ እኮ ሞናሊዛ በላትና መግቢያው ላይ ያስተማሩት ትምህርት አለሳቸው ራሳቸው። ይህንን አይምሮ ሊቀበል አይችሉም። አንዴ እና ይህንን ትምህርት ካልተቀበል አይምሮ አይቀበልም ያሉትን ወድጀዋለሁ። ኤኒዌይስ እንቀጥላት አንዴ። ኤኒዌይስ ሰማኝ እፎይ አንዴ ፕሊስ ቆይ ትቀጥላላችሁ። አንዴ ሀቢቢ ያ አንዴ
ክፈቶች የዓለም ነገር አላመጣም እኔ ሐታ እዚህ ላይ የነቢያችን ንግግርም አልገባም። አላሁ ዙል አርሽል ከሪም ዙል አርሽል ዐዚም ጀለ ጀላለሁ በጣም ትልቅ የሆነው ጌታችን ራሱ የሚገልጸው ነገር ነው። ፊ ሱረት ያሲን ምን አለ አላህ ሱብሓነሁ ወተዓላ ኢነ አስሓበል ጀነቲ ልየውም ፊ ሹጉሊን ፋኪሁን ሁም ወአዝዋጁሁም ፊ ዚላሊን ዐለል አራኢኪ ሙተኪኡን ለሁም ፊሃ ፋኪሃ አኸዝቱ ሚነ ነቢይ ሰለላሁ ዐለይሂ ወሰለም 70 ሱራ ከነቢያችን ሰለላሁ ዐለይሂ ወሰለም 70 ሱራ። ያ እንግዲህ እነዚህን ሴቶች ነው። የዚህም ሰውዬ ሌላ ቪዲዮ አሳያችኋለሁ። ቆይ ጨርስ። እፎይ ይሰማል። አንዴ መልካም። እንግዲህ ዋናው ምንድነው እሱ ቀደም እንዳልኳችሁ እስልምና የነቢያቶችን አስተምሮ ኮንፊርም አድርጌ ነው የመጣሁት። ኢየሱስ ኢሳ ይባላል። የእሱን አስተምሮ የሚያስከትል ነኝ ቢልም ቅሉ አስተምሮቱ ላይ ግን ኮምፕሊትሊ ክርስቶስ ከተናገረው ጋር የሚለያየ ነው። ክርስቶስ ስለ ገነት ሲነግረን እንደዚህ አድርገን ያስተማረን። ስለዚህ ኮምፕሊትሊ ከክርስትናው አስተምሮ ጋር የገነት እሳቤው የተለየ ነው። እኛ በገነት ውስጥ ብልታችን የ100 ሰው ጉልበት ይሰጠንና ይህን ያህል ወሲብ እናደርጋለን። በአጥንታቸው ውስጥ አልፎ መቅኔያቸው የሚታይ ወሲብ የምናደርጋቸው ይኖራሉ የሚል ተስፋ የለንም። እንደዚህም ነቢያቱም ሐዋርያትም አላስተማሩንም። ይሄ ነቢያትና የሐዋርያት አስተምሮ ሊሆን አይችልም። ይሄ ምንድነው? እሱ ሕፃን ልጅን ከረሜላ እገዛልሃለሁ ብለህ እንደማባበል ነው። ሱቅ ከሄድክ ስትመለስ እንደዚህ ሱቅ ሄጄ ስመጣ እንዲሁ ቤት ቁጭ ብለህ ካልወጣ ሸንኮራ ይዤ ልመጣለሁ፣ አገዳ ከረሜላ ይዤ ልመጣለሁ፣ ብስኩት ይዤ ልመጣለሁ። ሕፃናት ሆነን እንደዛ ወላጆች አባብለውን አታለውን ነበረ። እዛ ስትደርሱ እንደዚህ ይህን ያህል ወሲብ ታደርጋላችሁ፣ አቅም ይኖረናል፣ የዚህን ያህል ሰው ይሰጣችኋል ወሲብ። ይሄ ማባበያ ነው። ኦኬ ምግብ ትበላላችሁ አይደለ? በገነት ውስጥ ኦኬ ምግብስ እንዴት ነው የምትበሉት? በትልቅዬ ዕቃ ትበላላችሁ። ምግብ በትልቅዬ ሳህን። አዳምጠኝ፣ ዲፋይን አልተደረገም እሱ ቁርአን ላይ። ልስጥ ክፈትልኝ ክርስቲያን 40 እንዴ ክፈተው። ቆይ አንተ አሁን ከመክፈት በፊት ዲፋይን አልተደረገም ብሏል። ቆይ ይሰማል። በደንብ አለ ቁጥጥር ምግብ በደንብ ትበላለህ። ምግብ አለ ቁጥጥር ትበላለህ። 43 71 ጦጣጉችማዎች። እሺ አንብበው። ይስቃል እንዴ? ምን ይላል? ከወርቅ የሆኑ ሱፍ ዝርግ ሳህኖች፣ ኩባያዎች በእርሱ ላይ ይዞራሉ። እኔ ላንብብልህ። ቆይ ያንብብል። ያ ምን ይላል? ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዘዋወራሉ። በእርሷም ውስጥ ነፍሶች የሚገችሉት ዓይኖችም የሚደሰቱበት ሁሉ አለ። እናንተም በእርሷ ውስጥ ዘውታሪ ናችሁ ይላል። ስለዚህ እነዛ ምንድን ናቸው? ከወርቅ የሆነ ሰፋፊ ዝርግ ሳህን ትበላለህ። ይሄ ደግሞ ምን አይነት ነው? ሂድበት። በምድር ላይ በወርቅ ሳህን መብላት አይችሉም፣ ክልክል ነው፣ ኃጢአት ነው። በወርቅ ኩባያ መጠጣት አይችሉም፣ ክልክል ነው። ይህንን ተስፋ ሲሰጣቸው ምን አላቸው? በምድር ላይ እናንተ በወርቅ ስለማበሉ ስለማጠጡ ይህንን ስለማታገኙ በወርቅ በሰፋፊ በትልልቅ ኩባያ ወይን ትጠጣለህ። ገነት በትልልቅ የሳህን ምግብ ትበላለህ ያለ ቁጥጥር። 40 አንዴ ክፈተው። ያለ ቁጥጥር ማንም ሳይቆጣጠርህ በትልልቅ ዕቃ ትበላለህ። ስለዚህ አሁን የሙስሊም ሰላት ባለ ቁጥር 40 እንትን ባለ ቁጥር ምን ያለ ቁጥጥር ምግብ እበላለሁ፣ በትልቅ የሳህን ምግብ እበላለሁ። በእርሷ ውስጥም ያለ ቁጥጥር ይመገባሉ። ቤት በገነት ውስጥ ማለት ነው። ምንድን ነው የሚመገቡት? ፍራፍሬ። ፍራፍሬው ያማርራቸዋል። መጨረሻ ላይ በቀራ 25 ክፍል ምርር ይላቸዋል። ይሄ ቅድም የበላ ነው አይደል እንደው ላይ ይላሉ ማለት ነው። ቁጥር 25
ለምንድን ነው ጥያቄ ያመኑትና መልካሞችን እነዚያንም ያመኑትንና መልካሞችንም የሰሩት ለነርሱ ከስሮቻቸው ወንዞች የሚፈሷቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ፍሬ ሲሳይን በተመገቡ ጊዜ ፍሬዎቿ ስለሚመሳሰሉ ይህ ከአሁን በፊት የተመገብነው ነው ይላሉ። እነርሱም ተመሳሳይ ሆኖ ተሰጡ። ለእነሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው። እነሱም በውስጧ ዘታሪዎች ናቸው። መዓት ፍራፍሬ ይሰጣቸዋል። በቃ ሙዝ፣ ብርቱካን ምናምን ይመጣልሃል። ቅድም የበላሁት አይደል እንዴ ይላሉ። ሙዝ ይበላሉ። እዛ ሄደው ክፈተው ሙዙን ፓርት መዓት ሙዝ በላለሁኝ በገነት ውስጥ ብዬ ተስፋ ማደርገው ነው የለኝም። ሙዝ ለመብላት አይደለም እኔ ተስፋ ማደርገው፣ ገነት ምገባው ሙዝ ለመብላት አይደለም። ሙዝ ለመብላት ተስፋ የምናደርገው የለንም እኛ። እሺ ጨርሽ። ለምን እስቲ አንድ ያዳምጥ እስቲ እኛንም እሱን ተው አዳምጠኝ። ቆይ እስቲ አንድ ማስረጃ ትልቅ አስተምሮትህ እኮ ነው። ትልቅ አስተምሮትህ እኮ ነው። ትቀጥልበታለህ እኮ ይሄንን አዳምጠኝ። አስተምሮትህ እኮ እየናፈቅኩህ ነው የተቀበልኩ ነው። ግን እኔም አንድ ጥያቄ ልጠይቅና መልስ ስጠኝ እስቲ ጥላ ሐሳቡ ላይ። እሺ በቃ አመሰግናለሁ እድሉን ስለሰጠኝ። ይችን እንትን ተመልከታት። ቆይ ላሳይ። ቆይ ሙዝ ነው አይደለም የምበላው ሄደህ ገነት? እሱን ፈጣሪ ነው የሚያውቀው። እዛ ላይ ይሄው ነግሮ ታውቁና ታስተውሉ ዘንድ ስራውን እመኑ ይላል። ምክንያቱም በተአምራት ብዙ ትምህርቶችን እያስተማራቸው ነበር። ያንን አስተምህሮውን ተአምራቶችን መቀበል አልፈለጉም። ነገር ግን አብ በእኔ ያለ፣ ምክንያቱም ኢየሱስ ክርስቶስ ወንጌል ስለተቀበለ ከአምላኩ በዛ ውስጥ እየተነገረ ያለው ነገር እነሱ ሊረዱ አልቻሉም። ማን ነው አምላኩ? አረ ቆይ ተይ በእናትሽ። እኔ በቃ አሁን ይኸውልህ ፓፓዬ ታደርጋለህ መሰለህ። የአንተ መረዳት ኪስ ውስጥ ከተዋለህ። ኪስ ውስጥ ከተውና ለምን ከተዋለህ? ኪስ ለምን ከተዋለህ? የአንተ መረዳት ለእኛ ምንም አይጠቅመንም። እንደፈለግ ከተረዳው። ለምን እኔ ራሱ የራሴ መረዳት መጽሐፍ ቅዱስ ላይ አልተፈቀደልኝም። ኦኬ፣ ማንም እንደገዛ ፈቃዱ ይህን መጽሐፍ እንዲተረጉም አልተፈቀደለትም። እሱን ተው አዳምጠኝ። ቆይ እስቲ አንድ ማስረጃ ትልቅ አስተምሮትህ እኮ ነው። ትልቅ አስተምሮትህ እኮ ነው። ትቀጥልበታለህ እኮ ይሄንን አዳምጠኝ። አስተምሮትህ እኮ እየናፈቅኩህ ነው የተቀበልኩ ነው። ግን እኔም አንድ ጥያቄ ልጠይቅና መልስ ስጠኝ እስቲ ጥላ ሐሳቡ ላይ። እሺ በቃ አመሰግናለሁ እድሉን ስለሰጠኝ። ይችን እንትን ተመልከታት። ቆይ ላሳይ። ቆይ ሙዝ ነው አይደለም የምበላው ሄደህ ገነት?